የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተቃውሞ መግለጫ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊም ተማሪዎች በትምህርት ሚኒስቴርና በአንዳንድ የትምህርት ተቋማት ይደርስባቸዋል ያለውን በደል አስመልክቶ ዛሬ መግለጫ ሰጥቷል። ምክር ቤቱ በትግራይ ክልል እንዲሁም በአማራ ክልል እየተፈጸሙ ያሉ ተግባራትና ውሳኔዎች የሙስሊም ተማሪዎችን ህገ መንግስታዊ መብት የጣሰ ስለመሆኑ ቅሬታ አሰምቷል። የምክር ቤቱ መግለጫ የሙስሊም ሴት ተማሪዎች ሂጃብ ለብሶ የመማር መብት፣ በአማራ ክልል በግዳጅ እንዲማሩ የተወሰነ የትምህርት አይነትና በትግራይ ክልል ሴት ሙስሊም ተማሪዎች ያለባበስ ጉዳይ የሚሉ በሶስት ቅሬታዎችን አመልክቷል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ ያለባበሳቸው ምክንያት ብቻ ከ2 ዓመታት በላይ ለሚሆን ጊዜ ከትምህርት ገበታቸው እንደተፈናቀሉ ምክር ቤቱ በመግለጫው ያመለከተ ሲሆን ጉዳዩ የሚመለከተው ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲል ወቅሷል። ምክር ቤቱ ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ኢስላማዊ ያለባበስን ምክንያት በማድረግ ሙስሊሞችን ከትምህርት ገበታ የማፈናቀል ተግባር በአስቸኳይ ሊያቆሙ እንደሚገባ በመግለጫው አሳስቧል። የአማራ ክልል ትምህርት ቢሮም ከህዝበ ሙስሊሙ መሪ ተቋም ጋር ውይይት ሳያደርግ ሙስሊም ተማሪዎች በግዳጅ ግዕዝ እንዲማሩ ውሳኔ ማሳለፉን የጠቀሰው ምክር ቤቱ ውሳኔውን ህዝበ ሙስሊሙና በየደረጃው ያሉ የክልሉ መጅሊስ መዋቅሮች እንደተቃወሙት መሆኑን ገልጿል። ህዝበ ሙስሊሙንና ተቋሞቻቸውን ባገለለ መልኩ እየተላለፈ ውሳኔ ክልሉ ያለበትን ውስብስብ ችግር የበለጠ የሚያባብስ በመሆኑ ፍጹም ተቀባይነት እንደማይኖረውና የእርምት እርምጃ እንዲወስድ ሲል ምክር ቤቱ ጠይቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተጠቀሱ ችግሮችን ጨምሮ ህዝበ ሙስሊሙን የሚመለከቱ ችግሮች ዘላቂ መፍትሄ እንዲያገኙ የሚሰራ ከዑለማ፣ ከህግ ምሁራን፣ ከማህበረሰብ ተወካዮች፣ ከሚዲያ ባለሙያዎች፣ ከሴቶችና ከወጣቶች የተውጣጣ ኮሚቴ በዛሬው ዕለት እንደተቋቋመም በመግለጫው አመላክቷል።